ጀግኖች በአንድነት ነው የሚያምኑት። ጀግኖች የዛሬው ብቻ ሳይሆን ወደፊት ያልማሉ። ጀግኖች ወደ ኋላ ብቻ አይመለከቱም፣ በኋላው ወደፊት ይሳባሉ እንጂ። ስለዚህ በጀግኖች ምድር በአምቦ የምናከብረው ይህ ምክክር መድረክ ይበልጥ አንድነትን የሚያጠናክር ይበልጥ የጀግንነት ተግባር የሚፈጸምበት ነው። ወንድማማችነት ዘመናዊነት ነው። የዘመናዊነት መለኪያ ወንድማማችነት ነው። ጥላቻ፣ ቂም፣ በቀል የሰነፎች የፈሪዎች ተግባር ነው። አምቦ ጀግና ነው የምንልበት ምክንያት በአምቦ ምድር ጥላቻ የለም። በአምቦ ምድር ሌላን መግፋት የለም። ሁሉን ማቀፍ፣ ከሁሉ ጋር ወደፊት መንገድ ነው። የበታችነትን አለመቀበል፣ ጭቆናን አለመቀበል፣ ሌላውን ግን አቅፎ ወደፊት መሄድ ነው አምቦነት። ኦሮሞ ባህሉ፣ ማንነቱ አቃፊነት ነው። በገዳ ስርዓት በኦሮሞ ባህል ጉዲፈቻ፣ አርማወዳ በጦርነት እንኳን የማረከውን ይልመቦጁ የምርኮ ልጄ ብሎ በሞጋፈቻ በኢልመምጢ በኢልመመርጩማ ሁሉን አቅፎ ሁሉን ወደ ራሱ መጥቶ የሚሄድ ህዝብ ነው። ኦሮሞ ጥላቻን አያውቅም። ኦሮሞ ሌላ መግፋት ባህሉ አይደለም፣ ማንነቱ አይደለም። ባለፉት ዘመናት ኦሮሞ ሌላን እንደሚገፋ፣ እንደሚያፈናቅል፣ እንደሚጎዳና ስለራሱ ጥቅም ብቻ የሚያስብ ህዝብ እንደሆነ ለማስመሰል ብዙ ትርክቶች ተተርከዋል። ነገር ግን የኦሮሞ ህዝብ አቃፊ መሆኑን፣ የአንድነት ዘማሪ፣ የአንድነት ጠባቂ፣ የኢትዮጵያ መሰረት መሆኑን አባይን ተሻግሮ ወዳጅም ጠላትም እያየ ከአማራ ህዝብ ጋር መልሶ ተቀላቅሏል። ስለዚህ ይሄንን እሴታችንን ጠብቀን ከአማራ ህዝብ ጋር የኦሮሞ ህዝብ ለዘመናት የነበሩትን የታሪክ ግንኙነቶች ይበልጥ አጠናክረን በቀደም ከዚህ በፊት በታሪክ ሂደት ውስጥ ከሌሎች ወንድማማች ህዝቦች ጋር ይበልጥም ደግሞ ከአማራ ጋር የከፈልነውን የጀግንነት መስዋዕትነት በአንድ መቃብር ተቀብረን አንድ ጽዋ ጠጥተን የኢትዮጵያን አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊት ፍትህ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራለን። በባህር ዳር የተዘራው ዘር በቅሎ አብቦ ኢፍትሐዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አሁንም ደግሞ ዛሬ አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን፣ ዋናው ስራችንን ልማትን፣ ብልጽግናን የምናረጋግጥበት፣ ሰላማችንን የምናረጋግጥበት፣ ለዚህም ዘር ዛሬ የምንዘራበት እንደሚሆን ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማ ላይ እንደምናቆማት ላረጋግጥላችሁ ወዳለሁ። በተለያየ ሴራ በተለያየ ችግር ከኦሮሚያ ክልል የተፈናቀሉ ዜጎቻችንን በቅርብ ጊዜ ሁሉንም ወደ ቀየው፣ ወደ ቤቱ፣ ወደ ኦሮሚያ እንመልሳቸዋለን።
አፈናቃይነት ጠላታችን ነው። አፈናቃይነት የተሸናፊዎች ተግባር ነው። አፈናቃይነት ኋላ ቀርነት ነው። ከ3000 ዘመን በፊት ማዕቀፍን ያስቀመጠው የኦሮሞ ሕዝብ ለአፈናቃዮች ለአፈናቃይነት አስተሳሰብ ቦታ የለውም። የኦሮሚያ ክልላዊ መንግስትም ይህንን የኦሮሞን ቱባ ባህል በተግባር ስራ ላይ በማዋል ከአሁን በኋላ መፈናቀል እንዳይኖር የተፈናቀሉ ወገኖቻችንም ወደ ቀያቸው እንዲመለሱ ቀን ከሌሊት እንሰራለን። የኢትዮጵያን አንድነት በይበልጥ እናጠናክራለን። የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። ወደ ምስራቅ፣ ወደ ምዕራብ፣ ወደ ደቡብ፣ ወደ ሰሜን እናሰፋለን። የህዝብ ለህዝብ ጽንፈኞች ኖሩም አልኖሩም አገራችን ትቀጥላለች። በጽንፈኞች አሉባልታ አንደናገርም። ስለዚህ በዚች የጀግኖች መፍለቂያ የኢትዮጵያኖች መመኪያ ሁሌም ለኢትዮጵያ መስዋዕትነት በመክፈል በሚታወቀው የአምቦ ህዝብ መሃል ተገኝታችሁ ይህንን መልካም ጊዜ ይሁንላችሁ ለማለት እወዳለሁ። ከበጀምቶት ኡመተ ናኖ ኬኛ ከበጀምቶት ቄሮወን ኡመተ አምቦ ዱራን ዱርስ ሲመና አዳ ጀግኑማ ኬሰን ተገርሲስተን ጃለለ ማየቹን በርባድ ኖ ተደርበን ኬሰት ሀብተ ጊዮርጊስ አባ መላ ጀነራል ሙልጌታ ቡሊ ጀነራል ጃገማ ኬሎ ጀነራሉ ተለኮፍኔን ፍጥ ሀዮተ ከነክ ሎሬት ጸጌ ገብረመድን ቀዌሳ ከነከ ፕሮፌሰር ገቢሳ ሀዮተ ለኮፍኔን ፍጥ ጎቶተ ሄዱ ሆረቴ ጅርቲ ጎቶን ኢሼ የሮ ሁንደ ኡፍረ ደበርሰኒ ገመት ይላል በረ ዱከና ኬስ በረ ሀረ ዱፉ ከነ ኢመለ ዴራ ላለኒ አብዲ ሆረተኒ ቶኩማፍ አርሳ ከፈላ ዱፈኒዩ ኢትዮጵያ ዳፍ ኢንቀብሶፍነ ቶኩማ ኢትዮጵያን ጃረ የሮ ጀን ነምኒ ብራ ሆጀቴ ከኑት ከኔሚቲ ቶኩማ ኢትዮጵያ ኑጫላ ከንዱ ኤፍንጅሩ ኑጫላ አርሳ ከን ከፈለ ኤፍንጅሩ ኢትዮጵያውማ ነምኒ ብራኑ ፍንከን ካን አርሳ ትከፈል ካናልከኒ ጉያት ዳማን ሐረስት ዳማ ጅሩ ቄሮፍ ቀረን ኬኝ ወጎተን ደርበን አከባላ ክቹን ኬኛ የሮ ተርጨው ቃዌ ፉንዱረ ዳበቴ የሮ ፈልመቱ ሱካራ ኮንኮላታ ተኮቲፍ ጀች የሮ ሜሸዳን ኑፊጣን አምቦን ሰበብራን ኢብኔ ሰበብራ ኢቱዩ ሐመቴ አጀቻን ሬ ጅቢን ሰከሰት ንጃር አጀቻን ጫልመት ጃላለ ደበሌፍ ጎታ ዋንቴፍ rakkoo sana qabsoo keessan injifattanii bilisummaan walqixxummaan obbolummaan caalmata akka daraaru fedhii faayidaan ummata keenyaa akka galma ga'u biyya hoogganuudhaaf dirqama nutti kenname kana baannee fuulduratti akka imalu sabaaf sablammoota ummatoota biyyattiiti faan duudhaa ganamaa qabnu sana gootummaa ganamaa qabnu sana caalmatti gabbisnee Oromiyaa keessatti ummanni hunduu akka nagaadhaan jiraatu ummanni hunduu
akka tokkummaadhaan jiraatu halkanii guyyaa hojjechuutu nurraa eegama. Oromiyaan kaabaa kibbatti baadiyyaatti mana jireenya sabaaf sablammootaati. Oromiyaan hin jaalatti, hin hammatti, hin jiraachisti, hin kunuunsiti yeroo jennu jechaaf qofa oduun taane gochaan qabatamaadhaan aarsaa kaffalamaa dhufe keessatti waan agarreedha. Kanaafuu mootummaan naannoo Oromiyaas duudhaa ganamaa kana caalmatti cimsee badhaadhina Oromiyaa mirkaneessuu, dimokiraasii mirkaneessuu, badhaadhina hunda ga'u ijaaruu irratti tokkummaadhaan ni hojjenna. Simannaa jaalala kabaja nutti agarsiistaniif guddaa galatoomaa, ulfaadhaa. Mariin kun marii gaarii nuuf haa ta'u jedhaa. Galatoomaa. Kabajamoo Obbo Shimallis Kitaa Pirezidaantii Mootummaa Naannoo Oromiyaa hedduu galateeffannaa. Sagantaan keenya itti fufee jira. Akkaataa sagantaa keenyaatiin amma barreeffama qorannootti kan dhiyaatu ቀጣይ ፕሮግራማችን የሚሆነው ጥናታዊ ጽሑፍ የሚቀርብበት ይሆናል። የመጀመሪያውን ጥናታዊ ጽሑፍ የሚያቀርቡልን አቶ አዲሱ አረጋ የኦሮሞ ዲሞክራቲክ ፓርቲ ስራ አስፈጻሚ ኮሚቴ አባልና የኦሮሞ ዲሞክራቲክ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ወደ መድረክ መጥተው ጽሑፉን እንዲያቀርቡልን እጋብዛለሁ። አመሰግናለሁ። akkam bultan nagaa jirtu የተከበራችሁ የዚህ ታሪካዊ መድረክ ተሳታፊዎች ዛሬ በዚህ ታላቅ መድረክ እናንተ ፊት ቆሜ ለውይይታችን መነሻ ይሆን ዘንድ አጠር ያለ ጽሑፍ ለማቅረብ እድሉን በማግኘቴ ትልቅ ኩራትና ደስታ ነው የሚሰማኝ። እንደገና እንኳን በደህና መጣችሁ ለማለት ወዳለሁ። ከዚህ በመቀጠል ለውይይት መንደርደሪያ ይሆነን ዘንድ ያዘጋጀሁትን አጭር ጽሑፍ አቀርብላችኋለሁ። በጥሞና እንድትከታተሉኝ ጋብዛለሁ። ለውይይት መነሻ ለመድረኩ ክብር ብዬ ቆሜ ነው ማወራው። ስለዚህ ፍቀዱልኝ። የኦሮሞና የአማራ ህዝቦች ለዘመን የለውጡን ጉዞ እውን ለማድረግ ያለፉበትን ሂደት ያስመዘገቡትን ውጤትና እየገጠመ ያለውን ተግዳሮት በማስመልከት ነው አጭር መነሻ የማቀርበው። እንግዲህ የኦሮሞና የአማራ ህዝብ ትስስር የህዝብ ለህዝብ ትስስር የህዝቦች ወንድማማችነት ለዘመናት የኖረ አሁንም የቀጠለ ወደፊትም የሚኖር ነው። ክቡር ምክትል ፕሬዝዳንታችን እንደተናገሩት የኦሮሞና የአማራ ህዝብ ትስስር በጣም በርካታ ዘመናትን ያስቆጠረ በመልክዓ ምድራዊ እና በባህላዊ ጉርብትናም የሚገለጽ ነው። በካርታው ላይ እንደምትመለከቱት የኦሮሚያና የአማራ ክልል በበርካታ ኪሎ ሜትሮች በሚቆጠር የአስተዳደር ወሰን የሚዋሰኑ ህዝቦች ናቸው። እነዚህ ኩታገጠም በሆኑ አካባቢዎች በወሰን ብቻ በመገናኘት ሳይሆን በባህል፣ በቋንቋ፣ በስነ ልቦና የተሳሰሩና ለመለያየት የሚያስቸግሩ ህዝቦች እንደሆኑ ይታወቃል። በዚህም ሂደት ለረጅም ዘመናት በቆየው መስተጋብር ለረጅም ዘመናት በቆየው ወንድማማችነትና አብሮነት የአስተሳሰብና የደም ትስስር የጎለበተ የአስተሳሰብና የደም ትስስር ያዳበሩ ህዝቦች ናቸው። ይሄ ደግሞ የዝምድና ውጤት የሆኑ ከተራ ግለሰቦች ጀምሮ እስከ ነገስታት ድረስ የሚዘልቅ በደም ትስስር መገለጫ የሆኑ የአስተሳሰብ መገለጫ የሆኑ ጠቢባንን ታላላቅ ሰዎችን አርበኞችን ማየት እንችላለን። እዚህ በስዕሉ ላይ እንደምትመለከቱት እነ ሰዓሊና ገጣሚ ገብረ ክርስቶስ ደስታ፣ አርበኛ ኃይለ ማርያም ማሞ፣ ሎሬት ጸጋዬ ገብረ መድኅን፣ ጀግናው አርበኛ ራስ አበበ አረጋይ
የዚህ ትስስር ማሳያ ናቸው። በ18ኛው ክፍለ ዘመን መጀመሪያ አካባቢ ንጉስ ኢዮአስ የተባሉ ንጉስ የዚሁ መገለጫ ምሳሌ የደም ትስስሩን የሁለቱን ህዝቦች የደም ትስስር የሚያሳዩ ግንኙነቱ እስከ ነገስታት የዘለቀ መሆኑን ማሳያ አድርገን መውሰድ እንችላለን። በኢኮኖሚውም ረገድ ከወሰድን እነዚህ ሁለት ወንድማማች ህዝቦች ከልዩነታቸው ይልቅ የሚያስተሳስራቸው የሚያመሳስላቸው አንዱ ማሳያ አድርገን መውሰድ የምንችለው በአፋን ኦሮሞና በአማርኛ ቋንቋ ተመሳሳይ ፍቺ ያላቸው በርካታ ቃላትን በሰዋሰው አገባብም ተመሳሳይነት ያላቸው በርካታ ሐረጎችና አረፍተ ነገሮችን ማየት እንችላለን። ለምሳሌ ዜና የሚለው ቃል ሴና ከሚለው ቃል የሚያያዝና የሚስማማ ቃል ሆኖ እናገኘዋለን። በከሳቴ ብርሃን ተሰማ ሀብተ ሚካኤል ዲክሽነሪ ውስጥም ይሄንን ነው የምናገኘው ማለት ነው። ሌሎች አንገፋ ተመሳሳይ ትርጉም ነው ያለው በአማርኛ። ይፋ ግልጽ ማለት ነው። ይፋ ማለት ነው በአፋን ኦሮሞ። ተመሳሳይነት ያላቸው የቋንቋ መወራረስ አለው። ሁለቱ ህዝቦች በታሪክ ውስጥ የነበራቸውንም ትስስር በምናይበት ጊዜ በጣም ረጅም ጊዜ የቆየ ነው። በኋላ ላይ በሚቀርበው ጽሁፍ ረዳት ፕሮፌሰር አበባው አያሌው በዝርዝር ስለሚሄድበት ብዙም ነገር ለማንሳት አልሞክርም። እዚህ ላይ ለመንደርደሪያ እንዲሆን ብቻ አጠር ያሉ ነጥቦችን አነሳለሁ። ለበርካታ ዘመናት እንደቆየ የታሪክ ድርሳናት ያሳያሉ። ለምሳሌ በአጼ ልብነ ድንግልና በጀነራላቸው በቱሉ መካከል ያለውን ግንኙነት በሚጠቅሱበት ጊዜ ተክለ ጻዲቅ መኩሪያ በታሪክ መጽሐፋቸው ውስጥ በአንድ የጦርነት አውድ ጦራቸው ተመቶ ወደ ኋላ ሲያፈገፍግና ሲሸሽ በጀግንነቱ የሚተማመኑበት የጦር መሪያቸው የጦር ጀነራላቸው ስለ ቱሉ ነው የጠየቁት። ሌላው እንኳን ቢሸሽ ቱሉ እንዴት ሸሸ በሚል በታሪክ መዝገብ ውስጥ በግልጽ ተቀምጧል። ያ ማለት የሁለቱ ህዝቦች ትስስር በጣም በርካታ ዘመናትን የቆየ በርካታ ዘመናትን መቆየቱ ብቻ ሳይሆን ፖለቲከኞችና ሊቃን አሁን የሚያራምዱትን የሐሰት ትርክቶች የሚያፈርስ እስከ ጦር መሪነት እስከ ቤተ መንግስት የዘለቀ ግንኙነት እንዳላቸው ባለፉት ጊዜያት በሀገራችን በተከሰቱ የታሪክ መልካም አጋጣሚዎችም መጥፎ ገጽታዎችም በጋራ ሲሰሩ ሲንቀሳቀሱ እንደነበረ የሚያሳይ ነው ማለት ነው። በአጼ ሰርጸ ድንግል ዜና መዋዕል ላይም እንደዚሁ አጼ ሰርጸ ድንግል ከቱርኮች ጋር ባደረጉት ውጊያ በተመሳሳይ መጽሐፍ ውስጥ ገጽ 29 የኦሮሞ ወታደሮችም ጀግኖች የሆኑ ወሬር የሆኑ የኦሮሞ ሰራዊትም በዛ አውደ ውጊያ እንደተሳተፉ ጽሁፉ ይገልጻል ማለት ነው። በወሎና በጎንደር ያለው ታሪክ አብዛኛዎቻችን ስለምናቅ የትስስሩን ጥልቀት የትስስሩን የሁለቱን ህዝቦች ትስስር ጥብቅነት የሚያሳይ የታሪክ ገጽታ ነው ማለት ነው። የኦሮሞና የአማራ ህዝቦች በጸረ ቅኝ አገዛዝ ትግልም በጀግንነት ተዋድቀዋል። በአድዋ ተራሮች በጋራ ዘምተው በጋራ ተዋግተው በጋራ ሞተው በአንድ ጉድጓድ ተቀብረው የጥቁር ህዝቦች መኩሪያ የሆነውን የአድዋ ድልን ያስመዘገቡ ህዝቦች ናቸው። ይሄ ከተራ የአርበኝነት የውትድርና ስራ ብቻ ሳይሆን እስከ ጦር ስትራቴጂነት እስከ ነገስታት ድረስ የሚሄድ ነው። አባመላ ሀብቴ ዲነግዴን ጨምሮ እቴጌ ጣይቱ፣ አጼ ምኒልክ፣ ደጃዝማች ባልቻ ሰፎ የአድዋ ጦርነት የአድዋ ድል ብሬኖች ናቸው፣ ስትራቴጂስቶች ናቸው፣ የዛ ድል መሪዎች ናቸው የነበሩት። እነዚህ ሰዎች ኦሮሞዎችና አማራዎች ናቸው። ከዛም ባለፈ በአምስቱ የአርበኝነት ዘመናት ጣሊያን ዳግም ኢትዮጵያን በወረረችበት ጊዜ የኦሮሞና የአማራ አርበኞች ታሪክ በአስደናቂ ገድልነት ሊነሳ የሚገባ ነው። የኦሮሞና የአማራ ህዝቦች ውስጥ የባንዳነት ታሪክ ጉልህ ስፍራ የለውም። ይሄም ሁላችንም ሊያኮራ ሊያስደስተን ይገባል። በዚህ የአርበኝነት ታሪክ ውስጥ ትልቅ ገድል የፈጸሙ
እነ ራስ አበበ አረጋይ እነ አቡነ ጴጥሮስ በዳሳ እነ በላይ ዘለቀ እነ ጀነራል ጀገማ ኬሎ በልባችን ውስጥ የሚኖሩ ጀግንነትን ከነሱ የምንማር ጀግኖች እንደሆኑ መውሰድ ማስመር ተገቢ ነው። ከዛም ባለፈ የአማራና የኦሮሞ ህዝቦች ለፍትህ፣ ለዲሞክራሲ፣ ለእኩልነት በሚደረግ ትግል ውስጥ አብረው ታግለዋል፣ አብረው ተዋድቀዋል። በተለይ የኦሮሞ ታጋዮች በአማራ አርሶ አደሮች ጉያ ስር፣ በአማራ አርሶ አደሮች ቤት፣ በአማራ አርሶ አደሮች ጓዳ ሆኖ ኢህዲን ውስጥ በመታገል ዛሬ ለደረስንበት የእድገት ደረጃ የፖለቲካ ደረጃ አስተዋጽኦ እንዳደረጉ ማየት እንችላለን ማለት ነው። ከማህበራዊ መስተጋብር አንፃርም ጉዳዩን በምናይበት ጊዜ የኦሮሞና የአማራ ህዝብ በጣም ጥብቅ የሆነ እጅጉን የተሳሰረ ማህበራዊ መስተጋብር ያለው ህዝብ እንደሆነ ማየት ህዝቦች እንደሆኑ ማየት ይቻላል። የአማራ ህዝብ ከአማራ ክልል ውጪ በብዛት የሚኖረው ኦሮሚያ ክልል ውስጥ ነው። የኦሮሞ ህዝብም እንደዚያው ከኦሮሚያ ክልል ውጪ በብዛት የሚኖረው በአማራ ክልል ነው። ያ ብቻ ሳይሆን ቅድም ባልኳቸው የአስተዳደር ወሰን አካባቢዎችም ኦሮሞውን ከአማራ አማራውን ከኦሮሞ መለየት አይቻልም። በባህል በተለያዩ ባህላዊ መስተጋብሮች በእድር፣ በእቁብ፣ በሰርግ፣ በለቅሶ ኢንሰፐረብል የሆነ የማይለያዩ ህዝቦች እንደሆኑ የጋብቻና የደም ትስስር እንዳላቸው ማየት ማውሳት ተገቢ ነው ማለት ነው። አንዱ ለሌላው መስዋዕትነት የሚከፍል ነው። ይሄን ፎቶግራፍ ወንድሜ ንጉሱ ጥላውን ነው ያነሳው። ባለፈው ዓመት ቡኖ በደሌ በግለሰብ ጠባጫሪዎች ተከስተው በነበረው ችግር ይሄ አቶ መንግስቱ ጸጋ የሚባል በቡኖ በደሌ ገቺ ወረዳ ተፈጥሮ በነበረ ግጭት ወቅት ጎረቤቶቹን የአማራና የትግራይ ተወላጆችን ለመከላከል ግለሰብ ጠባጫሪዎች እኔን ገድላችሁ ነው እንጂ ወንድሞቼን ልትነኩ አትችልም በሚል በጣም ከባድ የአካል ጉዳት እጁ ላይ ከፍተኛ ስብራት ደርሶበት በዚህ ደረጃ መስዋዕትነት የከፈለ ሰው ነው። ይሄ መስዋዕትነት ህዝቡ ዘንድ ያለው የእርስ በርስ መተማመን፣ መፈቃቀርና አንዱ ለሌላው መስዋዕትነት ለመክፈል ያለውን ዝግጁነት ነው የሚያሳየው። ስለዚህ ህዝብ ለህዝብ መቼም ተጣልቶ አያውቅም። ህዝብ ለህዝብ መቼም ተጠላልቶ አያውቅም። ብልሽቱ ሌሎች ጋር ነው፣ ሊቃን ጋር ነው፣ ብልሽቱ ፖለቲከኞች ጋር ነው የሚለውን ለማንሳት ያክል ነው። በግለሰብ ጠባጫሪነት የሚነሱ ግጭቶችም የከፋ ጉዳት ሳያደርሱ እንደሚጠነሰሰው ሴራ ቢሆን ኖሮ እንደተዘረጋው የሐሰት ትርክትና ፕሮፓጋንዳ ቢሆን ኖሮ የኦሮሞና የአማራ ህዝብ እስካሁን ድረስ ይተላለቅ ነበር። ሆኖም ሁለቱ ህዝቦች ባዳበሩት መልካም ግንኙነት ግጭትን የከፋ ጉዳት ሳያደርስ በሚፈቱት ለመፍታት ባዳበሩት መልካም እሴት ግጭቶች ጉዳት ሳያደርሱ በዚህ አይነት ሁኔታ በእርቅ ሰላም አውርደው የሚኖሩበትን አግባብ ነው የምናየው ማለት ነው። በጸረ ጭቆና ትግሉም ተመሳሳይ አጋርነት ነው ያላቸው። አሁን ያለችውን ኢትዮጵያ በመቅረጽ በኩል ጭቆናን በመታገል በኩል በተለይ ከኢትዮጵያ ተማሪዎች ንቅናቄ ጊዜ ጀምሮ የኦሮሞና የአማራ ምሁራን ከፍተኛ አስተዋጽኦ ከፍተኛ መስዋዕትነት እንደከፈሉ ለኢትዮጵያ ማየት እንችላለን። የፊውዳል ስርዓቱን ጭቆና በመቃወም የብሔር እንደነ ኃይሌ ፊዳ እንደኛ መስዋዕትነት የቆሙ ናቸው። ያም ሆኖ ግን ሁሉ ነገር የተሳለጠ ሁሉ ነገር የተስተካከለ ነው ብሎ መውሰድ አይቻልም። በዚህ ውይይት አንስተን እንድንነጋገርበት ማንሳት የምፈልገው የሁለቱን ህዝቦች ግንኙነት በተመለከተ የልሂቃንና የፖለቲከኞች የሐሰት ትርክት ነው። አንዱ የሐሰት ትርክት አማራና ኦሮሞ እሳትና ጭድ ነው የሚል የተዛባ አስተሳሰብ ነው። እሳትና ጭድ ነን እንዴ? ነን አይደለንም። አንዱን በዳይ ሌላውን ተበዳይ አድርጎ ለማቅረብም በርካታ ገንዘብ ወጥቶ በጀት ተመድቦ ሆን ተብሎ ሁለቱን ህዝቦች ከፋፍሎ ለመብታቸው በአንድነት እንዳይቆሙ በጽናት እንዳይታገሉ ለማድረግም በርካታ ስራዎች ሲሰሩ ነበር። ለአብነትም የቡርቃ ዝምታ የሚለውን የተስፋዬ ገብረአብን መጽሐፍ ማንሳት ይቻላል። ሁለቱን ህዝቦች የማይታረቁ ፍላጎቶች ያላቸው ህዝቦች አስመስሎ የማቅረብ አማራውን የአንድነት ብቸኛ ጠበቃ፣ ኦሮሞውን ደግሞ የመለያየት ፖለቲካ አራማጅ አድርጎ የማቅረብ ዝንባሌ ያለ ይሄ ጥላቻን የመዝራት ሁለቱ ህዝቦች እንዳይገናኙ እንዳይተማመኑ
በከባድ የጥላቻ ግድግዳና በጥቁር መጋረጃ እንዲከለሉ የማድረግ ስራ ሲሰራ እንደነበር መውሰድ ይቻላል። እነዚህ ትርክቶች ተደምረው ሁለቱ ህዝቦች በሚፈልገው ደረጃ በአንድነት መቆም ለነጻነት፣ ለእኩልነት፣ ለወንድማማችነት ከመታገል አኳያ የሚጠበቅባቸው ቁመና ላይ ባለመድረሳቸው በለውጡ ዋዜማ የነበረው እውነታ ሰለባ ሆነው ነበር። ኦሮሞና አማራ በለውጡ ዋዜማ የነበረበት ሁኔታ ምንድነው ካል አንደኛ የከፋ የዲሞክራሲ እጦት የሰብአዊ መብት ጥሰት ነው የነበረው በሀገራችን። ሁለቱም ህዝቦች የዚህ ሰለባ እንደነበሩ ይታወቃል። አክቹአሊ ሌሎች ኢትዮጵያውያንም እንደዛው የዚህ ሰለባ ነበሩ። ከዲሞክራሲ ምህዳር መጥበብ ጋር ተያይዞ በጣም ከፍተኛ መስዋዕትነት እንደከፈሉ እስራት፣ ግድያ፣ አፈና፣ ኢፍትሐዊ ኢኮኖሚ ተጠቃሚነትና ከዛ ጋር ተያይዞ ባሉ ነገሮች ሲሰቃዩ ነው የነበረው። ስለዚህ ባለፉት 3 ዓመታት በአማራና በኦሮሚያ ህዝቦች በኩል በተለይም በቄሮና በፋኖ በኩል ሲደረጉ የነበሩት የለውጥ እንቅስቃሴዎች ከሞላ ጎደል የተናበቡ አንድ አይነት ፍላጎት ያላቸው እንቅስቃሴዎች ነበሩ ብለን መውሰድ እንችላለን። ሐሳብን በነጻነት የመግለጽ አጀንዳ ዋናው ነበር። ኢፍትሐዊ ኢኮኖሚ ተጠቃሚነትና የሀብት ክፍፍል እንዲወገድ፣ ፍትሐዊነት እንዲሰፍን መታገል ሌላው አጀንዳ ነበር። የተደራጀ ሌብነትንና የአንድ ቡድን ፍጹም የበላይነትን መታገል ሌላኛው አጀንዳቸው ነበረ። ከዲሞክራሲ ጋር ተያይዞ የሚነሱ ጉዳዮች እንዲከበሩ ሰፊ ትግል አድርጓል። ከዚህም ጋር ተያይዞ ሰላማዊ ሰልፎች፣ መንገድ የመዝጋት፣ የኢኮኖሚ አውታር ማዳከም፣ በዛም ሂደት የደምና የአጥንት የህይወት መስዋዕትነት ሲከፈል ነው የነበረው። የትግሉ ሂደትም የተናበበ ነው። ለአብነት ይሄ የምታዩት ባነር የጎንደር ፋኖች አሁን የደረስንበትን ለውጥ በመሻት ባደረጉት ሰልፍ ይዘውት የወጡት ባነር መፈክር ነው። አሁንም የኦሮሞ ደም የኛ ደም ነው፣ ኦሮሞ ላይ ቄሮ ላይ የሚፈጸመው ግድያ ይቁም፣ ኦሮሚያ የሚደረገው የወንድሞቻችን ግድያ ይቁም፣ የኦሮሞ የፖለቲካ አመራሮች ከእስር ቤት ይፈቱ፣ ነጻነት ያገኙ በሚል በዚህ ደረጃ መፈክር ይዞ ለቄሮ ትግል ያላቸውን ሶሊዳሪቲ ያላቸውን አጋርነት በግልጽ ሲያሳዩ ነው የነበረው። ይሄ ግፊት ወዴት ነው ያመራው? የኦሮሞና የአማራ የህዝብ ለህዝብ ግንኙነት አዲስ ምዕራፍ እንዲቀድ አዲስ ምዕራፍ እንዲከፍት ሆኗል ማለት ነው። በዚህ ምዕራፍ የኦሮሞና የአማራ የህዝብ ለህዝብ ግንኙነት አድጓል። አንዱና መሰረታዊ ጉዳይ ቅድም ክቡር ምክትል ፕሬዝዳንታችን ያነሱት የኦሮሞ ወጣቶች ጣናን ከእምቦጭ ለመከላከል ያደረጉት የበጎ ፈቃድ አገልግሎት ነው። ጉዳዩ ከእምቦጭም በላይ ነው። ያንን ጥቁር መጋረጃ መቅደድ ወንድማማችነትን አጋርነትን ለማሳየት የተደረገ የትግል ጉዞ እንደሆነ ሊሰመርበት በታሪክም በደንብ ሊወሳ የሚገባው ጉዳይ ነው ማለት ነው። ሌላኛው ጉዳይ የኦሮሞ አባቶች፣ የሀገር ሽማግሌዎች፣ አባገዳዎችና ምሁራን ይሄ ትግል መቀጠል አለበት። አሁን ባለው የጨለማ ሁኔታ መቀጠል የለብንም። ለዚህ ደግሞ ከወንድሞቻችን ከአማራ ህዝቦች ጋር ተነጋግረን ተወያይተን ችግሩን ለመፍታት በአጋርነት በጋራ መቆም አለብን የሚል አቋም ወስዶ የተንቀሳቀሱበትን ሁኔታ እናያለን። እኔና ወንድሜ ወቦሽ መልስ ይሄን መድረክ ስናቀናጭ ከንጉሱ ጥላውን ጋር ሆነን በስልክ በምንደዋወልበት ጊዜ ሰዎቹ ወደ ሐረርጌ እንደሚሄዱ አስመስለን ነው። በዛ ጊዜ ምን ያክል ሲሪየስ ችግር እንደነበረ ሁላችሁም ታውቃላችሁና ወደ ባህር ዳር ኦሮሞና አማራ ግንኙነት ሊያደርግ ነው የሚለው ነገር በጣም ከፍተኛ ፕሮፓጋንዳ፣ ይሄንንም ሂደት ለማፍረስ ብዙ ስራዎች ሲሰሩ ነበር እና ግንኙነታችን ሰዎቹ አባይ ሲደርሱ አዋሽ ደርሰዋል እያልን ነበር በስልክ የምናወራው ማለት ነው። ዛሬ የደረስንበት ምዕራፍ እንዲሁ ዝም ተብሎ የመጣ አይደለም። ብዙ መስዋዕትነት የተከፈለበት፣ መሪዎቻችን ብዙ የጀግንነት ገድል የፈጸሙበት፣ አጠቃላይ የነበረውን የሐሰት ትርክት የቀየሩበት ሂደት እንደሆነ ማየት ይቻላል። በዛም ሂደት የኦሮሞና የአማራ ህዝብ ወንድማማችነት እግር ኳስ ቡድኖች እንኳን ለጨዋታ የአማራ ክልል ክለብ ወደ ኦሮሚያ ሲመጣ የኦሮሚያ ክልል ክለብ ወደ አማራ ሲሄድ በዚህ አይነት ሁኔታ በጣም በላቀ ወዳጅነት በደመቀ የወንድማማችነት ስሜት አቀባበል ሲደረግ ነበር። በዩኒቨርሲቲዎችም እንደዚሁ አይነት ግንኙነቶች በወንድማማችነት በተማሪዎች መካከል ጎልብቶ እንደነበረ ማንሳት ይቻላል። ይሄ ሁሉ የህዝብ ግፊት ወደ ምን መጣ? ወደ ፖለቲካ አመራሮቹ ወደ መተባበር፣ የህዝቡን ፍላጎት የማድመጥ፣ የህዝቡን የነጻነት፣ የእኩልነት፣ የወንድማማችነት ጥያቄ ለመመለስ እኛስ ምን እናድርግ የሚል ግፊት ነው ያመጣው ማለት ነው። ስለዚህ መሪዎቻችን
በጋራ መዝጋት አለብን። ለዚህ ደግሞ ተገቢውን መስዋዕትነት ለመክፈል ራሳችንን ማዘጋጀት አለብን ብሎ ነው ራሳቸው ላይ ወሰኑት። ከዚህ በመነሳት የነበሩትን ችግሮች ከስሩ መንግለው ለመጣል ከፍተኛ ትግል፣ ከፍተኛ ርብርብ፣ ከፍተኛ ጥበብ የተሞላበት አመራር እንደሰጡ መውሰድ ይቻላል። ከውጭ የመጣውን የህዝብ የለውጥ ፍላጎት በፓርቲ ውስጥ በመምራት አሁን የደረስንበት የለውጥ ደረጃ ላይ እንዲሆን ከዛም አልፎ በኢትዮጵያ አዲስ የፖለቲካ ምዕራፍ እንዲከፈት የሁለቱ ህዝብ አብሮነት፣ የሁለቱ ህዝብ ወንድማማችነት ይሄን ምዕራፍ ከፍቷል። ኦሮሞና አማራ አንድ ከሆነ፣ የኢትዮጵያ ህዝብ አንድ ከሆነ አርነት ይወጣል፣ ነፃ ይሆናል። ከተከፋፈለ፣ ከተጠላላ፣ ከተጋጨ ባርነት ውስጥ ነው የሚቆየው። ስለዚህ የሁለቱ ህዝቦች በምሳሌነት ሊጠቀስ የሚችል የአጋርነት፣ የወንድማማችነት አብሮ የመቆም ታሪክ አዲስ የፖለቲካ ምዕራፍ በአገራችን እንዲከፈት አድርጓል ማለት ነው። ሁለቱም ፓርቲዎች መሪዎቻችን ከሌሎቹም ጋር በመተባበር ለኢትዮጵያ ችግሮች መፍትሄ ወደ ማምጣት ነው የሄዱት። መፍትሄዎቹን አጠራጠር አድርጌ ያመጡትን ድል፣ ያስመዘገቡትን ድል፣ ለኢትዮጵያ የሰጡትን መፍትሄ አጠራጠር አድርጌ ላስታውሳችሁ ፈልጋለሁ። ስለምታውቁት ብዙም እዚህ ላይ ጊዜ ማጥፋት አልፈልግም። አንደኛው ትሩፋት ከለውጡ ጉዞ አኳያ ሁለቱ ህዝቦች ከሌሎች ወንድም ህዝቦችም ጋር በመሆን ባደረጉት አስተዋጽኦ ያገኙት ድል የስራትና የሰቆቃ ምዕራፍ በኢትዮጵያ መዘጋቱ ነው። በዚህም ሂደት ከእስር ነፃ የወጡት አብዛኛዎቹ ሰዎች ከእስር ቤት በነፃ የተለቀቁት የፖለቲካ መሪዎችን ጨምሮ የሁለቱ ብሔር ተወላጆች ናቸው። ለዜጎችና ለሀገርም የተሰጠው ክብር ተመሳሳይ ነው። በሀገራችን በነበረው ችግር በነበረው ግርግር በርካታ ዜጎች ወደ ጎረቤት ሀገራት ሳይቀር ለመሰደድ ለመሸሽ ተገደው ነበረ። ወደ ሀገር እንዲመለሱ ክብር ተደርጎላቸው እንደዛ ሆኗል። የፖለቲካ ምህዳርም እንዲሰፋ በተደረገ እንቅስቃሴ በትጥቅ ትግል የሚንቀሳቀሱ 4 ድርጅቶች፣ ሌሎች 13 የፖለቲካ ድርጅቶች ደግሞ በስደት የሚኖሩ ወደ ሀገር ቤት እንዲመለሱ በአሸባሪነት ተፈርጀው የነበሩ ፓርቲዎች፣ ሚዲያዎች፣ ግለሰቦች ሳይቀር የነጻነትን አየር እንዲተነፍሱ የዚህ ህዝብ ወንድማማችነትና አንድነት ይሄን የነጻነት ጮራ በሀገራችን እንደፈነጠቀ ማየት ይቻላል። ህዝብ አንድ ሲሆን ሁሉን ነገር ይፈታል። በሃይማኖት ተቋማት መካከል ልዩነት ተፈጥሮ መከፋፈል ተፈጥሮ በነበረው የፖለቲካ ብልሽት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶሷ ለሁለት ተከፍሎ ነው የነበረው። የእስልምና ሃይማኖት አመራሮችን መጅሊስና መፍትሄ አፈላላጊ በሚል ለሁለት ተከፍሎ ነው የነበረው። ነገር ግን የነዚህ ሁለት ህዝቦች አንድነት አመራሮቹ መቀራረብ ለዚህም ሳይቀር መፍትሄ ሰጥቷል። ድሮ የሃይማኖት አባቶች ነበረ ፖለቲከኞችን ሌሎችን ሰዎች የሚያስታርቁት። ህዝባችን አንድ በመሆኑና ፖለቲከኞቻችንን በመግራቱ ፍላጎቱን በግልጽ በማሳየቱ መሪዎቻችን የሃይማኖት አባቶችን ሳይቀር ወደ ማስታረቅ ሄደዋል። ህዝብ አንድ ሲሆን እንደዚህ አይነት ደማቅ አኩሪ ታሪክ እንደሚያስመዘግብ ለአብነት ለማንሳት ነው። በአገራችን እየተካሄዱ ያሉ የሪፎርም ስራዎችን የሁለቱ ህዝቦች ትስስር የትግል ውጤት የትግል ፍሬ እንደሆነ ማየት ይቻላል። ብዙ ህጎች እየተሻሻሉ ነው። የአፈና ህጎች የነበሩ የጸረ ሽብር ህጉን መውሰድ ይቻላል። የፕሬስ ህጉን መውሰድ ይቻላል። ሌሎች በርካታ ህጎችንም መጥቀስ ይቻላል። እነዚህ የትግል ፍሬ እንደሆኑ ማየቱ ተገቢ ነው ማለት ነው። በመከላከያም እንዲሁ በርካታ የሪፎርም ስራዎች እንደተሰሩ አስፈጻሚ አካላትን መልሶ በማደራጀት የኢኮኖሚ ሴክተሩንም ራሱ ሪፎርም ከማድረግ አኳያ የመጣ ውጤት የሁለቱ ህዝቦች አጋርነት የትግል ውጤት አድርጎ መውሰድ ይቻላል። መንከባከብ፣ ወደ ላቀ ድል እንዲደርስ በአንድነት መቆም፣ ባገኘነው ድል ላይ በዚህ ሳንረካ ሌላ ድል መደመር፣ ለዛ መንቀሳቀስ ይጠይቀናል። በዲፕሎማሲም ጭምር ማለት ነው። በኤርትራና በኢትዮጵያ መካከል የነበረውን የጥላቻ ግንብ የናደው እዚህ ያለው የሐሰት ትርክትና የጥላቻ ግንብ በመናዱ ነው። አባቶቻችን አባይን ባይሻገሩ ኖሮ የአማራ አርሶ አደሮች ከጎደሏቸው አጉድለው ቦረና በተራበና በተቸገረ ጊዜ ለቦረና ባይደርሱ ኖሮ ይሄ የፍቅር የመተሳሰብና የወንድማማችነትን ትምህርት ህዝቦች መካከል ለዘመናት የተጋረደው ጥቁር መጋረጃ አይቀደድም ነበር። ይሄን ለመሪዎቻችን ለኛ ለፖለቲከኞች ስላስተማራችሁ እጅግ አድርገን እናመሰግናችኋለን። ሌላው በአማራም በኦሮሞም ሌሎች ጭቁን የኢትዮጵያ ብሔር ብሔረሰቦች ላይ ግድያን በመፈጸም የተደራጀ ዘረፋን በማኮላሸት ጭምር ከፍተኛ ወንጀል የፈጸሙ ዜጎች የህግ የበላይነት እንዲከበር ህዝብ በጽናት ሲቆም አርነት ይወጣል ያልኩት ለዚህ ነው። የህግ የበላይነት እንዲከበር ትልቅ አስተዋጽኦ አድርጓል። ይሄም የህግ የበላይነትን በቀጣይነት ለማስከበር በአንድነት መቆም፣ በጋራ መቆም፣
በጽናት መታገል እንደሚያስፈልግ ለማንሳት ነው። አጠቃላይ የለውጡ ጉዞ የሁለቱ ህዝቦች የጋራ ወንድማማችነት ከሌሎች የኢትዮጵያ ብሔር ብሔረሰቦችም ጋር በመሆን በአንድነት የመቆም ፍሬ ነው ብሎ መውሰድ ይቻላል። ለውጡ አሁንም ትክክለኛ መንገድ ላይ እንደሆነ ደግሞ ልናሰምርበት ይገባል። ለውጡ ትክክለኛ መንገድ ላይ ስለመሆኑ ማረጋገጫችን ከለውጡ ዋዜማ ከነበሩ እውነታዎች ጋር ነጻጽረን ነው ማየት ያለብን። የከፋይ ሰብአዊ መብት ጥሰት ነበረ፣ አሁን ከዛ ነጻ ወጥተናል። የዲሞክራሲ ምህዳር መጥበብ ነበረ፣ አሁን ዲሞክራሲ ምህዳር ሰፍቷል። እስራት፣ ግድያና አፈና ነበረ፣ አሁን ሁሉም ሰው በነጻነት የሚንቀሳቀስበት። ኢፍትሐዊ ኢኮኖሚ ተጠቃሚነትንም ለማረጋገጥ እንዲሁ በርካታ ሪፎርም ስራዎች እየተሰሩ ስለሆነ ለውጡ በደንብ እንዲጠናከር እንዲጎለብት ማድረግ ነው። ይሄ ለውጥ ጉዞ ግን እንደ ማንኛውም የለውጥ ጉዞ በተግዳሮት እንደተሞላ ማየቱ ተገቢ ነው። አንደኛውና መሰረታዊው የለውጡ ተግዳሮት ከለውጥ ተቃራኒ የሚቆሙ ኃይሎች አሉ። ይሄ በየትም ሀገር ተፈጥሯዊ ሂደት ነው። እነዚህ ተቃራኒ ኃይሎች ለውጡን የሚቃረኑ ኃይሎች ከቻሉ ለውጡን በማደናቀፍ ለውጡን ፈጽመው ከተጠያቂነት ከህግ የበላይነት ተጠያቂነት ለማምለጥ እንቅስቃሴ የሚያደርጉ ናቸው። ይሄን ደግሞ ለማድረግ ሁለት ህዝቦችን ወንድማማች ህዝቦችን ማጋጨትና መከፋፈል የሚችሉ ማንኛውንም የክፍፍል መሳሪያ በመጠቀም አቅደው ነው የሚሰሩት። ጥርጣሬን የሚያሰፉ ፕሮፓጋንዳዎች በስፋት ነው የሚነዙት ማለት ነው። በርካታ አብነቶችን መጥቀስ ይቻላል፣ ግን ካለን ጊዜ አንፃር ሁላችሁም ስለምታውቁት ይሄንን አጠር አድርጌ በዚሁ አልፋለሁ። ሌላው የለውጣችን ጉዞ ተግዳሮት የብሔር ጽንፈኝነት ነው። ህዝቦችን ከሚያስማሙ ጉዳዮች ይልቅ የሚያካርሩ የሚያለያዩ በሺህ የሚቆጠር አንድ የሚያደርገን ነገር እያለ ሊለያየን የሚችል አንድ ጉዳይ ላይ ርካሽና ተራ የፖለቲካ ተቀባይነትን ለማግኘት የሚደረጉ ፖለቲካ ፍላጎት እንደሆነ መውሰድ ይቻላል። የነዚህ ሁለቱ ድምር የለውጥ ተቃራኒ ኃይሉና ጽንፈኛ ብሔርተኝነትን የሚያራምዱ ፖለቲከኞችና ልሂቃን ችግሩን በማጦዝ ወደ ግጭት ነው የሚያመሩት። ግጭት ደግሞ እንደምናየው ወንድማማቾች መካከል የሞት የአካል መጉደል መፈናቀል እያስከተለብን ነው። የሰብአዊና ዲሞክራሲያዊ መብቶች ህገ መንግስታዊ መብቶች እንዳይከበሩ እያደረገ ነው። የህዝብ ለህዝብ መልካም ግንኙነቱ ራሱ የጥርጣሬ ጥላ እንዲያጠላበት እያደረገ እንዳለ አሉታዊ ተጽዕኖ እያሳደረበት እንዳለ ማየት ይቻላል። ለዚህ ምንድነው መፍትሄ ማድረግ ያለብን የሚለውን የተወሰኑ ነጥቦች አንስቼ ጽሁፌን አጠቃልላለሁ። የመጀመሪያው የመፍትሄ አቅጣጫ ጽንፈኛ ብሔርተኝነትን መታገል ያስፈልጋል። ጽንፈኝነት ለኦሮሞ አይጠቅምም፣ ጽንፈኝነት ለአማራ አይጠቅምም፣ ጽንፈኝነት ለማንኛውም ኢትዮጵያዊ አይጠቅምም። የሚጠቅመን እኩልነት፣ ወንድማማችነትና ነፃነት ነው። ከዛ ባለፈ ሁለተኛውና መሰረታዊ ጭብጥ የሐሰት ትርክቶችን ማረም ያስፈልጋል። ኦሮሞና አማራ እሳትና ጭድ አይደለም፣ አማራና ትግራይ እሳትና ጭድ አይደለም፣ ትግሬና ኦሮሞ እሳትና ጭድ አይደለም፣ ወላይታና ሲዳማ እሳትና ጭድ አይደለም። ህዝብ ለህዝብ እሳትና ጭድ ሊሆን አይችልም። እንደዛ የሚተርቁ እንደዚህ አይነት የሐሰት ትርክት የሚነዙ ልሂቃንንና ፖለቲከኞችን ልናስቆም ልንታገላቸው ይገባል። ሀገራችንን የምንወድ ከሆነ አንድነታችንን ማስቀጠል የምንፈልግ ከሆነ አሁን ባገኘነው አንጻራዊ ነፃነት ተጠቅመን ወደ ኢኮኖሚ ነፃነት ለመሸጋገር የምናልም ከሆነ ይሄንን ማድረግ ተገቢ ነው። ሌላው መሰረታዊ ጉዳይ የህዝብ ለህዝብ ትስስርን ማጠናከር ያስፈልጋል። ይሄን ስንል እንደዚህ በትላልቅ መድረኮች ከምናደርገው የህዝብ ለህዝብ ግንኙነቶች ባሻገር አዋሳኝ ኩታገጠም በሆኑ ወረዳዎች የትምህርት ተቋማትን ማስተሳሰር፣ አማራ ክልል ያሉ ዩኒቨርሲቲዎችን ከኦሮሚያ ክልል ጋር፣ ኦሮሚያ ክልል ያሉትን ዩኒቨርሲቲዎች ከትግራይ፣ ከደቡብ፣ ከጋምቤላ፣ ከሌሎችም ክልሎች ጋር በማስተሳሰር የህዝብ ለህዝብ ግንኙነቱን ማጠናከር ያስፈልጋል። ባህልና ኪነ ጥበብም እንደዚሁ ትላልቅ ፌስቲቫሎችን በማዘጋጀት ህዝቦችን ማገናኘት፣ ህዝቦችን ማወያየት፣ አንድነትን ማጠናከር ይቻላል ማለት ነው። ሌላው የሰላምና የአብሮነት መልካም እሴቶችን ማጎልበት ነው። ህዝባችን በርካታ አንድነቱን ሊያጠናክሩ የሚችሉ የሰላም እሴቶችን ገንብቷል። በእርቅ ይፈታል ችግሩን፣ ተነጋግሮ በሽምግልና ይፈታል፣ በካሳ ይፈታል። እነዚህን ጉዳዮች አጎልብተን እስካሁን የተፈጠሩ ግጭቶችን፣ የደረሱ ጉዳቶችን ህዝባችን ባለው የሰላም እሴት በመላው ሀገራችን በመፍታት መንቀሳቀስ ያስፈልጋል። ባለፉት ጊዜያት በተፈጸሙ ጥፋቶች ውስጥም እጃቸውን አስረዝመው የገቡ የተበላሹ የፖለቲካ ኃይሎች እና ጽንፈኞችን
በሁሉም ክልል እንደዚሁ የተፈናቀሉ ወገኖች ቶሎ ወደ ነባር ቀያቸው እንዲመለሱ ማድረግ ተገቢ ነው። እነዚህን እንደ መፍትሄ አቅጣጫ ወስደን ነው እየተንቀሳቀስን ያለ ነው። ስለዚህ የህዝቦችን ወንድማማችነት ካጠናከርን፣ እኩልነትን ካሰፈንን ሁላችንም በነፃነት በእኩልነት በወንድማማችነት በኩራት አንገታችንን ቀና አድርገን የምንሄድባት የምንወዳት የበለጸገች የታፈረች ሀገር መፍጠር እንችላለን የሚል ሐሳብ ነው ያለን። ደግሞ ማድረግም እንችላለን። አንችልም? እንችላለን አይደል? ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ያክብራችሁ። Bapak suarakan nama sebenarnya. Egaan kabajamtoota daawwattoota keenya walitti deebinee jirra. Kanam walitti deebinee egaa waltajjii hariiroo uummattoota Oromoo fi Amaaraa magaalaa Amboo irratti adeemsifamaa jiru irratti barreeffama qorannoo dhiyaatee fi haasaa